ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ነው። እኔ ዛሬ የማሳያችሁ ቀለል ያለች ቢዝነስ በቤት ውስጥ መስራት የምትችሉት ይህን የድፎ ዳቦ ስራ ነው የማሳያችሁ። መጀመሪያ ላይ ስለ ድምፁ ጥራት በጣም ይቅርታ እላለሁ። ስለ ድምፁ ጥራትና ስለ ቪዲዮ ጥራት ይቅርታ እየጠየኩኝ በተቻለ መጠን ለማሳየት ሞክራለሁ። ይህ የምትመለከቱት እንደዚህ የሚያምር ድፎ ዳቦ ቤት እያዘጋጀሁኝ በትርፍ ሰዓቴ ሳይሆን ሌላ ስራ አለኝ። የጋገር መጋገሪያውን ማሽን ቤት ገዝቼ ሰው ትዕዛዝ በሚያዘኝ ጊዜ በመስሪያ ቤቴ እንዲሁም ደግሞ አንዳንድ ፕሮግራም ሲኖሩ እያዘጋጀሁ እሰጣቸዋለሁ ማለት ነው። እና እስኪ አያምርም? በጣም ነው የሚያምረው። እንግዲህ ዝም ቀለል አድርጌ እናንተ ማሳየት ያክል ነው እንትን ያልኳችሁ። ይሄ ያያችሁት መጀመሪያው ዳቦ 3 ኪሎ ብዬ የማዘጋጀው ነው። ዱቄት ነው የሚመዝነው እና እዚህ ጋር እንግዲህ ለቡኮ የተዘጋጀ ዱቄት ነው። ምን ነው የሚጨመር? በሙቅ ውሃ ነው የሚቦካ። ከዛ እርሾ፣ ደረቅ እርሾ ይደረግበታል። ስኳር ትንሽ እንዲጣፍጥ፣ እንዲሁም ደግሞ ቫኒላ ካላችሁ ትንሽ የቫኒላ ሳይበዛ ማለት ነው፣ ለቴስት ያክል ብቻ እነሱንና ጥቁር አዝሙድ ካለ ጥቁር አዝሙድ፣ እነዚህ ይሄ ፓውደሩ ማለት ነው። ደግሞ ፓውደርም እጠቀማለሁ። እነሱን አድርጎ በደንብ ማሸት ነው። ከዛ በኋላ እዚህ እንደምታዩት በእጄ እያሸው ነው። በጣም ማለት በጣም ባይቀጥንም በጣም መወፈርም የለበትም። እንዲበቀማል ለራስ ሲል መተው ማለት እንደዚህ በጣም ሲታሽላችሁ እጃችሁን ይለቃችኋል። ከሳፋው እየለቀቀ የዳማትና በዚህ መልኩ በደንብ ከታሸ በኋላ ይዘጋጃል ማለት ነው። እዚህ ጋር በደንብ እያሸሁት ነበረ። ብዙ 5 ምናምን ትዕዛዝ ነበረኝ ለመቤታችን ለጽዋ ፈልገውት እና 5 አዘጋጅልን ብለውኝ ያንን እያቦካው ነበረ። ይሄ እንደምታዩት እዚህ ጋር በሌላ ሳፋ መጀመሪያ አዘጋጅቼ ያስቀመጡት ዱቄት አለ። ሌሎቹ ይሄን እዛ እያቦካው እዚህ ደግሞ እየቀረጹት ነበረ። እዚህ ጋር ኮፈፍ አለ። ጠዋት ላይ ማታ 4 ሰዓት ምናምን አቦካሁትና ጠዋት እሳት ተነስቼ ነው መጋገር የጀመርኩት። ይሄ እንደምታዩት ኮፈፍ ብሏል ማለት ነው። ሁሉ እንደዚህ ነው። ኮፈፍ ካለ በኋላ ይሄ የምታዩት መልሼው ቢቆይም ምንም ችግር አያመጣም ማለት አይበላሽም። ማታ አውጥታችሁት ጠዋት ብትጋግሩትም። ከዛ እንደዚህ ኮባችሁን በደንብ ካጠባችሁ በኋላ ኮባ አሁን እንኳን ተወደደብኝ እንጂ ኮባ ተወዷል። ቀደም 50 ብር የምንገዛው 100 ብር ገብቷል። እና በዚህ አጋጣሚ ኮባ የላችሁ እስኪ ተባበሩን። ከዛ የፓትራውን በዚህ መንገድ ካጠብን በኋላ ኮባችንን እንጨምራለን። እንግዲህ ስለ ቪዲዮ ጥራት በጣም ይቅርታ ጠይቃለሁ። ሌላ ቀን በደንብ ቀርጬ ይሄ ለማዘጋጅ አላችኋለሁ። ኮባችንን እዚህ በታጠበ ፓትራ ላይ እናደርግና ከዛ ዘይት ትንሽ ቀባ ይደረጋል። ምክንያቱም ጠዋት ሲወጣ በቃ ማለት ውስጥ ጀርባው ለስንት ይሆናል፣ ወዝ ምናምን ይኖረዋል ወይ ድርቅ አይልም። ለዛ ያገለግላል። በዚህ መንገድ ኮባችንን ካደረግን ሊጣችንን እናነሳና ትክክል አድርገን እንጠፈጥፋለን ማለት ነው። በጣም ከፈፍ ሲል እንደዚህ ነው የሚነሳው ማለት እንትን ሳፋውን አይዘውም። በዚህ መንገድ አንስተን ኮባችን ላይ ኮባ ባነጠፍንበት ላይ እናደርግና በደንብ ትክክል አድርገን እናዘጋጃለን። እንደዚህ አድርገን እናነሳለን። በነገራችን ላይ በጣም ያዋጣል እውነት ለመናገር። እንዲሁም በሰፊው ደግሞ ከጀመራችሁት ቆንጆ ነው። ግን መጀመሪያ እስከሚታወቅላችሁ ድረስ ይመስለኛል አሁን 15,000 ምናምን ፓትራው ይሄ መጋገሪያው እቃ ማለት ነው። እሱ ብቻ ነው በቃ የሚያስፈልጋችሁ፣ ሌላ ምንም አያስፈልግም። በቀላሉ ቤታችሁ መስራት የምትችሉት ማለት በተለይ ኮንዶሚኒየም ላይ የምትኖሩ ወይም ደግሞ ግቢ ላይ ከሆናችሁ መብራት ቆጣሪ ራሳችሁ ከሆነ ምክንያቱም ካዩአችሁ ሰዎቹ ነፃነት አይሰጧችሁም እና ቆጣሪ በእናንተ ምናምን ከሆነ ግዙና ሞክሩት። እውነት ለመናገር በጣም ነው የሚያወጣው። ከዛ ኮባውን በላይም እንደዚህ አድርገን ብናልብሰውና ያው መጨረሻ ያኛውን ፓርት አላሳያችሁም። ሲወጣ እንደዚህ ነው ማለት ነው። ከላይ ያለው ነው ይሄ
በጣም ነው የሚያምረው። ቆንጆ ነው። እና የግላችሁ ወይም ደግሞ ቆጣሪ በራሳችሁ መክፈል የምትችሉ ከሆነ ተቃውሞ የማይደርስባችሁ ከሆነ በጣም ቆንጆ ነው። በተለይ ስቱዲዮ እንትን ኮንዶሚኒየም አፓርታማ ምናምን ያላችሁ ሞክሩት። ምንም የራሳችሁ ቤት ካላችሁ መመከር ይቻላል። ወይም ደግሞ የመብራት ቆጣሪ የራሳችሁ መክፈል የምትችሉ ከሆነ በማንኛውም ግቢ ላይ ቢሆንም መልካም ነው። ምክንያቱም ሰው በጣም ነው የሚፈልገው ለበዓል፣ ለፕሮግራም እንዲሁም ለዝክር ሰው ስለሚፈልገው ይሄው እንዴት እንደሚያምር በቀላሉ መስራት ትችላላችሁ ማለት ነው። ያው በቃ ይሄን ይመስላል። 3 ኪሎ አይመስልም። በነገራችን ላይ ዳቦ ቤት የሚያዘጋጁት የሚመዝኑት ሊጡን ነው ማለት ነው። እያችሁት ዋው በጣም ነው የሚያምር። የሆነት አልጨረስኩም ገና 3ቱን እንዳወጣሁት ነው ይሄን ቀርጬ ወደ እናንተ ኤዲት አድርጌ ያስተላቀቁላችሁና እኔ ፓትራውን በ9,000 ነበር የገዛሁት እና አሁን በደንብ እየሰራሁበት ነው። አመት ከምናምን አልፎኛል። ለጥምቀት እንዲሁም 25 ዳቦ ነበር የታዘዝኩትና 2 ቀን ሙሉ እያዘጋጀው ነበረ። የከተራም የጥምቀትም 10 እና 15 አድርጌ አዘጋጀላቸው ነበርና ይህን ይመስላል። በሌላ ቪዲዮ ደግሞ በሌላ ቀን እስከምንገናኝ መልካም ጊዜ ይሆንላችሁ። ሞክሩት፣ ጥሩ ነው ብዬ አስባለሁ። አመሰግናለሁ።